ዛሬ ደግሞ ፊት ለፊቴ ምንም ሳያፍር ከ3 እና ከ2 ሴቶች ጋር ሴክስ ያደርግ የነበረው ሚስተሪ ልንገራችሁ። እኔ ቤሩት በነበርኩባቸው ጊዜያቶች መጀመሪያ አካባቢ ላይ ቋሚ ስራዎችን በቃ ማዳም ቤት አልሰራም ከዚህ በኋላ ብዬ ከመወሰን በፊት የገጠሙኝ በጣም ብዙ ገጠመኞች አሉ እና ከዛው ዛሬ አንዱን ነው የምነግራችሁ። እዛ ቤት ውስጥ እውነት ለመናገር በጣም ነበር የሚከብደው። ኑሮ ራሱ ይከብዳል። ሰውየው ሲንግል ነው፣ ዘፋኝ ነው፣ የሌላ ሀገር ዜጋ ነው። እዛ ቤት የገባሁበት አጋጣሚ ምን ነበረ መሰላችሁ? የጠፋሁባቸው ሴቶች 2 ሴቶች ነበሩ እና እነሱ ሴቶች በጣም እውነት ለመናገር ለእኔ በጣም ጥሩ ሴቶች ነበሩ። ስራ ነበር ያገናኙ። እንደውም ስራ ስለጠፋ በሰዓቱ ከሌላ ሰፈር ሰዎች ጋር ነው ተነጋግሮ ነበር ያንን ስራ ያስገቡኝ እና ሰውየው ዘፋኝ ነው፣ ሊባኖናዊ አይደለም፣ ሌላ ሀገር ዘፋኝ ነው፣ የሌላ ሀገር ዜግነት ያለው ዘፋኝ ነው እና ቤሩት ውስጥ ክለቦች ውስጥ ምናምን ይዘፍናል እና ደግሞ ከቤሩት ውጭ እየወጣ ሌላ አረብ ሀገራት ውስጥ ምናምን እየዘፈነ ምናምን ነገር ይመጣል እና እውነት ለመናገር የእሱ ሰውዬ አኗኗር እኔ አላውቅም። እውነት እግዚአብሔርን አሁን ይሄ ከቅርብ ጊዜ ወዲህ አሁን ለምሳሌ በቃ በጣም የምትሰማቸው በጣም የሆነ እንጃ የሌላ ግብር የሌላ አይነት አመለካከት ያላቸው ወንዶች አይነት ነበር አመለካከቱ። ምክንያቱም ምንም ነው የማያፍረው እንትኑን እያንጀላገገ ምናምን ውሃ ፍለጋ እኔ ጋር ሊመጣ ይችላል እና የመጀመሪያ ጊዜ ማለት ነው በጣም ነበር የምፈራው። ከዛ ደግሞ ምንድነው የሚያደርገው መሰላችሁ? ሌሊት ስለሚሰራ ቀን ይተኛል። በቃ በዚህ ጊዜ እንኳን እንደዚህ እንገናኛለን የምንባልበት ጊዜ የለም። ከዛ እሱ ቀን ይሄዳል፣ ማታ ይሄዳል። ሌሊት 8 ሰዓት 9 ሰዓት ነው የሚመጣው። 8 ሰዓት 9 ሰዓት ደግሞ ሲመጣ ሴቶች አብሮት ይመጣሉ። ያ ካልሆነ ደግሞ ምንድነው የሚያደርገው? እንደዚህ እግዚአብሔርን የምሬ ነው የምነግራችሁ። እሺ እንደዚህ አይነት ቅርጽ ያለው በሴት ልጅ ሙሙ የተሰራ ያሻንጉሊት እንትን አለ። እሱ ነው የሚጠቀመው። እሺ የመጀመሪያ ቀን ከሆነች ሴት ጋር ሶፋ ላይ ቁጭ ብለው ፊልም እያዩ ነው እና እኔ መኝታ ቤት አጽድቼ ወጥቼ የኪችን በረንዳ የጽዳት ዕቃዬን አስቀምጬ ነው የወጣሁት። ስወጣ ሌላ ታሪክ ውስጥ ናቸው። በሰከንድ ውስጥ እዛ ቤት ውስጥ በሰከንዶች ውስጥ ፊልም እያዩ ከገባችሁ ኪችን ሲዲውን አስቀምጣችሁ ስትወጡ ሌላ ታሪክ ውስጥ ሊሆኑ ይችላሉ። ብቻውን ደግሞ ከሆነ እንደዛው ማለት ነው። እውነት አላውቅም። እኔ አንዳንድ ጊዜ የሆነ ተረጋግቶ መቀመጥ ምናምን የማይችል ሰው አለ አይደል? በቀን 4 5 6 ሴቶች ናቸው የሚመጡት። ከሁሉም ጋር እውነት ለመናገር ሴክስ ያደርጋል እና መጨረሻ ላይ ሶሪያ የሆነ ቦታ ሄዶ አጥቶ መጣ ማለት ነው ሚስት። ከዛ የሆነ ቀን ሙስሊም ሴት ሂጃብ ያደረገች በጣም የምታምር ሴት በራን ኳኳች። ከተከፈትኩኝ ደነገጥኩ። እኔ እንደዚህ የምታምር ሴት መጣም አታውቅም። በጣም ቆንጆ ነን ይላሉ፣ ግን ደግሞ የተራቆቱ በጣም ስርዓት ያጡ ናቸው እና መጣች። በጣም ስስ ልብ የሆነ በቃ ስስ ነገር ናት ልጅቷ። የሚታዘንላት አይነት ነገር ናት። ታይታ ራሱ የሚታዘንላት ነገር ናት እና ገባች ምናምን ነገር። ከዛ ብቻ ቀጥታ መኝታ ቤት ነው የገባችው። አረፈች ምናምን ነገር እና እሱ ሲመጣ ቡና ምናምን አፈላሁላቸው። ሳሎን ቁጭ አሉ፣ አወሩ ምናምን ነገር እና አደሩ። ጠዋት ነው ግን እሷ እንግዳ ክፍል ነው ያደረችው። እኔ እግዚአብሔር እንዴት ራሱን እንዳስቻለው አላውቅም። ከዛ እንግዳ ክፍል ነው ያደረችው። ጠዋት እሱ ይተኛል። ቀን ገብቷችኋል? ማታ ስለሚሰራ እና ጠዋት እኔ ተነስቼ ስራ ስትሰራ እሷን ተነሳች እና መጣች ምናምን ነገር ማለት ነው እና አንዳንድ ነገሮች ስታል እና አስረዳቸው ነገሮች በግማሽ በእንግሊዝኛም ግማሽ በአረብኛም በሚገባኝ ቋንቋ ብቻ አወራ ማለት ነው እና እኔ የምር አሳዘነችኝ። ምን ብላ ነው ያወራችኝ? አሁን ለስራ ሄዶ ነበረ አባቴን ጠይቆ ተጫጭተን ነው የመጣው እና አሁን ለመጠናናት እንደመጣች ነው እሷ ያስረዳችኝ። እሱን ለማጥናት ማለት ነው። ወይኔ የሴት ልጅ መከራ ግን እስማ አምቡለ መስከረም። አሁን እሱ ሰው ሆኖ ማለት ወንድ ሆኖ ነው አጭቶ የመጣው። ይታያችሁ እንግዲህ እግዚአብሔር ምስክሬ ነው። በጣም በቃ እኔ አላውቅም። ምድር ላይ ብዙ አይነት ቆሻሻ ወንዶችን አይቻለሁ፣ ግን የእሱ ይለያል። ማርያምን ይለያል። በጣም የሚደብረው በስመ አብ ወልድ። ከዛ እኔ ምን ልበላት በቃ ማለት ምን ልላት እችላለሁ? በቃ እስቲ በደንብ እዩ፣ በደንብ አጥኚው አልኳት። እውነት የተናገርኩት ንግግር ይሄንን ነው። በደንብ ቼክ አድርጊ፣ ምክንያቱም ህይወት ነው ይሄ። በደንብ ተጠናኑ ምናምን ነገር አልኳት ማለት ነው ወገኖቼ። እና እላችኋለሁ እንደዛ ነው። አላውቅም ይጋቡ አይጋቡ፣ ግን በጣም ነበር
የሚያስጠላው የዛ ቤት ነገር እውነት ለመናገር እኔ ብዙ ቀን እራሱ አልሰራሁም። ላይክ ትንሽ ቀን 9 ቀን ምናምን። እሱንም ደግሞ እመቤቴ ሰራተኛ እስከሚገኝ ድረስ ግዴታሽ ነው ብሎ ቆልፎብኝ እየወጣ ምናምን። ግን እግዚአብሔር ይስጠው ምንም አልተፈናቀለኝም። ማስረዴ እንዳይቀባኝ ካልተነካሁኝ ግን ብቻ ስንት አይነት ሰው እንዳየን መጽሐፍ እንጽፋለን ብለን ነበር፣ አልተሳካልንም በእውነቱ።